በጣም የሚያሳዝን ነገር ነው እየተደረገ ያለው። በጣም ያሳዝናል። ግማሹ ኢቭን የ12ኛ ክፍል ተማሪዎች ሁላ ለመፈተን አንፈተን እያሉ ነው። በጣም አንድ ልጅ ቲክቶክ ላይ ያለና ብዙ መረጃ እየደረሰኝ ነው ብሎ አውርቶ በጣም የሚገርም ነበር። ማለት በቃ እንዴ ህዝቡ ጦርነት በቃኝ ካለ በቃኝ ነው እንዴ? ሰው ለማን ነው የሚታገለው? ማለት እኔ አላቅም፣ አንደርስታንድ ላደርገው አልችልም። አሁን ለምሳሌ ያኔ መጀመሪያ ላይ የሞቱትን ያኔ የታገሉት አሁን ተነስተው ቢያዩ አስቡት፣ መጨረሻ ላይ እነሱ ታረቁ አይደል? እርቅ አወረድን አይደል? ተጨባበጡ። እዛ ሴት በቃ አሁንም ይሄ ህዝብ መልሶ ጦርነት ውስጥ ቢገባ ብዙ እልቂት ከመጣ በኋላ መጨረሻ ላይ ወጥተው ጫፍ ላይ ዋናዎቹ ከተደበቁበት ወጥተው ይጨባበጣሉ። አለቀ በቃ። መሀል ላይ የሚያልቀው ህዝቡ ነው። በቃ እኔ እንጃ ብቻ ግን በቃ ሊባል የሚባል ጉዳይ ይመስለኛል እንደ እኔ ማለት ነው። እና ህዝቡም ደግሞ ፍላጎት የለውም። ፍላጎት ኖሮት እኮ ቢዋጋ እሺ። ግን እዚህ ላይ እንደምታዩት እናቶች ወጥተው በቃ ልጆቻችንን እያሉ ነው። ለፌዴራል ፖሊስ ጥሪ እያቀረቡ ነው። ስለዚህ በቃ መንግስትም ገብቶበት በቃ ከተባለ ነገሮችን ማስተካከል አለበት ብዬ አስባለሁ። ለማንኛውም ግን ኖርማል ቢቢሲ ላይ የተለቀቀውን ዋናውን ትክክለኛውን ዜና እና ዋናዎቹ ሲጠየቁ ምን እንዳሉ ከዚህ ቀጥሎ አቀርብላችኋለሁ። ባይ ተከታተሉኝ። የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል እየተካሄደ ባለው የግዳጅ ወታደራዊ ምልመላ ከሚታፈሱ ሰዎች መካከል አብዛኛዎቹ ከ18 ዓመት በታች መሆናቸውን ማረጋገጡን ገለጸ። በክልሉ የሚካሄደው ሰዎችን በግዳጅ ለወታደራዊ ምልመላ ወይንም ለጦርነት የማሰማራት ተግባር እንደ ጉልበት ብዝበዛና የጦር ወንጀል ሊቆጠር እንደሚችል አሳስቧል። መንግስታዊ የሰብአዊ መብቶች ተቋም ትናንት ቅዳሜ ሰኔ 27 2018 ዓ.ም ባወጣው መግለጫ ይህንን ያለው በመቀሌ ከተማ ወጣቶች ሲታፈሱና ነዋሪዎች ተቃውሟቸውን ሲገልጹ ያሳያል የተባለውን ቪዲዮ በማህበራዊ ሚዲያ በተሰራጨ ማግስት ነው። በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ ካቢኔ በመቀሌ 05 ቀበሌ ተፈጽሟል የተባለውን ክስተት እንደሚያጣራ መናገሩን ትግራይ ቲቪ ዘግቧል። ኢሰማኮ በቅዳሜ ዕለት መግለጫውን ትግራይ ክልል ውስጥ የሚፈጸሙ ድርጊቶች እንዲሁም ክልሉን የሚያጎራብቱ አካባቢዎች ወታደራዊ እንቅስቃሴዎችና ግጭቶች የፈጠራቸውን አሳሳቢ የሰብአዊ መብቶች ሁኔታዎችን በቅርበት እየተከታተለ መሆኑን አስታውቋል። ኮሚሽኑ በቀዳሚነት የጠቀሰው በትግራይ ክልል ነዋሪዎች በግዳጅ ወደ ውትድርና ለማሰማራት ውሏል ያለው ውሳኔ ሰነድ ነው። ኢሰማኮ የውሳኔ ሰነድ በሚል የጠቀሰው የትግራይ ህዝብ ህልውናና ደህንነት ለማረጋገጥ የወጣ አዋጅ የጸደቀው ህዝባዊ ወያኔ ሓርነት ትግራይ ወይንም ህወሓት ወደ ስራ በመለሰው የትግራይ ክልል ምክር ቤት ነው። ካለፈው ሳምንት አንስቶ ተፈጻሚ እንዲሆን በምክር ቤቱ አፈ ጉባኤ ትዕዛዝ የተሰጠበት ይህ አዋጅ ከዓለም አቀፍ የሰብአዊ መብቶች ተቋማት ሂውማን ራይቶችም ጭምር ተቃውሞ ቀርቦበታል። ኢሰማኮ በትናንትና መግለጫ የውሳኔ ሰነዱ የወጣው በፕሪቶሪያ ስምምነት መሰረት በፈረሰ ምክር ቤት መሆኑን ጠቅሷል። ይህ እርምጃም የዘላቂ ግጭት ማቆም ስምምነቱን የሚጥስ እና የአገሪቱን ህገ መንግስት የሚጻረር መሆኑ ተገልጿል። ይቅርታ። በዚህ አዋጅ መሰረት የግዳጅ ውትድርና ጥሪን ያልተቀበሉ ነዋሪዎች ላይ የገንዘብ ቅጣት እንደሚጥል፣ ተቃውሞ የሚያሰሙ ሰዎች እስከ 25 ዓመት በሚደርስ እስራት እንደሚቀጣ እንዲሁም ህጉ ወደ ኋላ ተመልሶ ጭምር ተግባራዊ እንደሚሆን ዘርዝሯል። ኦ ማይ ጋድ። ይህ አዋጅ ከመውጣቱ አስቀድሞ ግን በትግራይ ክልል ወጣቶችን በተለይም ህፃናትን፣ ተፈናቃዮችን፣ የአእምሮ ጤና ህሙማንን የመያዝ ተግባር ሲፈጸም እንደነበር ታፍሰው ከተመለሱ ወጣቶች ከቤተሰቦቻቸውና ከተለያዩ ሰነዶች ማረጋገጡን ገልጿል። የኢሰማኮ መግለጫ እንደሚያሳየው ከስድስተኛ ካምፖችና ከጸበል ስፍራዎች ጭምር የተያዙትን ሰዎች ወደ ወታደራዊ ስልጠና ካምፖች እንዲገቡ ተደርጓል። አዋጁ ከወጣ በኋላ ደግሞ ይህ ተግባር ይበልጥ ተጠናክሮ መቀጠሉን ገልጿል። የአብነት ትምህርት ቤት ተማሪዎች ከአብያተ ክርስቲያናት እንዲሁም በርካታ ሌሎች ሰዎችን ከገበያ ስፍራ፣ ከወጣቶች ማዘውተሪያ ማዕከልና ቤት ለቤት በሚደረግ አሰሳ በማፈስ ወደ ወታደራዊ ተግባር እንዲሰማሩ ተደርጓል ሲል ከሷል።
በተጨማሪም ኮሚሽኑ በግዳጅ ከሚታፈሱ ሰዎች መካከል በአብዛኛው እድሜያቸው ከ18 ዓመት በታች መሆናቸውን ኢሰማኮ ለማረጋገጥ ችሏል ሲል ግኝቱን ገልጿል። ኢሰማኮ በመግለጫውም የጠቀሰው የአብነት ተማሪዎች አፈሳ እየተካሄደ ባለፈው ሳምንት ሐሙስ ሰኔ 18 2018 ዓ.ም ሌሊት እንደሆነ ወጣቶቹ የነበሩበት የጽርሐ አርያም ቅዱስ ገብርኤል ቤተክርስቲያን አንድ ምንጭ ለቢቢሲ ተናግሯል። ምንጩ እንደገለጸው የቤተክርስቲያን ተማሪዎች አይደላችሁም ተብለው የተወሰዱ ወጣቶች ብዛት በግምት እስከ 20 ይደርሳል። ማንነታቸው ያልታወቀ የታጠቁ ሰዎች አብነት ተማሪዎችን የሚያድሩበት ጎጆን በራቸው እየመቱ ኑጡ እያሉ ወደ ውጪ አውጥተው ሰብስበው ታላላቆቹን መርጠው ወስደዋቸዋል። የተፈጠረውም አስረድተዋል። ፊታቸውን በማስክ በሸፈኑ የታጠቁ ሰዎች የተወሰዱ ሰዎች የት እንዳሉ በትክክል እንዳልታወቀም ገልጿል። ይሁን እንጂ ተወስደዋል የተባሉት ተማሪዎች ስልክ ደውለው ማሰልጠኛ ካምፕ ውስጥ እንደሚገኙ መናገራቸውን ምንጭ አንስተዋል። ስለዚህም ጉዳዩ የተጠየቁት የህወሓት ቃል አቀባይ ሚካኤል አስገዶም መረጃው ትክክል አይደለም ሲሉ አስተባብለዋል። ከቢቢሲ አማርኛ የሬዲዮ ፕሮግራም ጋር በነበራቸው ቆይታ አልተካሄደም ነው እያልኩ ያለሁት፣ ቢኖር አወግዘዋለሁ። እንደ መንግስትም እንደ ድርጅትም እንደዚህ አይነት እንቅስቃሴ እንዲደረግ በፍጹም አንፈቅድም ሲሉ ተናግረዋል። አርብ ዕለት ደግሞ አንድ ህዝብ ትራንስፖርት ተሽከርካሪ መቀሌ ከተማ ኢላላ የመጀመሪያ ደረጃ ትምህርት ቤት ደጃፍ ላይ ቆመው ከግቢው የሚወጡ ወጣቶችን ሲጭን የሚያሳይ ቪዲዮ ተለቋል። ከመኪናው ጀርባ በርቀት በርካታ ሰዎች ቆመው ይታያሉ። 05 ቀበሌ በተባለው የከተማ ስፍራ ተሽከርካሪዎች እየተንቀሳቀሱ ባለበት ሰዓትም ድርጊቱን የተቃወሙ ነዋሪዎች መኪናው ላይ ድንጋይ ሲወረውሩ ይታያሉ። ሌላ ቪዲዮ ላይ ደግሞ ተቃዋሚዎቻቸውን እያሰሙ እንደሆነ የተገለጹ በርካታ እናቶች እያለቀሱ ሲጓዙ ይታያል። ቢቢሲ የእነዚህን ቪዲዮዎች ትክክለኛነት በገለልተኝነት ማረጋገጥ አልቻለም። በዚያው ዕለት የክልሉ መገናኛ ብዙሃን በሆነው ትግራይ ቲቪ የቀረቡት ኮሚሽነር ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሀጎስ ስለዚህ ቪዲዮ ተጠይቀዋል። ቪዲዮዎቹ ማህበራዊ ሚዲያ ላይ መመልከታቸውን የገለጹት የኮሚሽነሩ ጉዳዮች ቢሮ ኃላፊው ጉዳዩ እንዲጣራ በመንግስት አቅጣጫ መሰጠቱን ተናግሯል። በዝርዝር ይጣራል፣ ተጣርቶ ለምን እንደዚህ አይነት ሁኔታ ተፈጠረ የሚለው ይታያል ብለዋል። ከዚህ ስህተት ውስጥ ተሳትፎ ያደረገው መንግስት ወይንም የጸጥታ አካል ካሉ በግልጽ አስተዳደራዊና ህጋዊ እርምጃ እንደሚወስድም ገልጿል። በክልሉ የሰብአዊ መብት ጉዳዮች የሚከታተል ቅድሚያ ለሰብአዊ መብቶች የተባለውን ተቋም በበኩሉ የአብነት ተማሪዎች እና በቪዲዮዎች የታዩት ክስተቶች አስገዳጅ ወታደራዊ ምልመላ በትልቅ ከተሞች የመስፋፋት አዝማሚያው እያሳየ መሆኑን በማንሳት ስጋቱን ገልጿል።